ጁምዓ ይላሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ አለ። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች። ሚስክር ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ እናንተስ እንዲህ ነው ተተናችሁ ሄድነው ውበት ጨመራችሁ ሳይባባላል። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን አሚን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰላም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነብዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ፣ አላህ ወይ እስኪ የጀነትን ዝቅተኛውን ደረጃ ንገረኝ አሉ። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል። የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሆኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛት የሚያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነቢዩላህ ሙሳ ይህን ሲሰሙ ጠየቁ፣ አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ አለዚነ አረድት እኔማ እኔ የመረጥኳቸው ናቸው። ጀነትን በእጄ የሠራውላቸው ወኸተምቱ ዐለይሃ ያተምኩበትን የነሱ ግዛት ማለ ዐይኑን ረአት አይን አይታው ማታቅ። ወንድምና እህቶቼ እኛ ራሳችንን መመርመር አለብን ያላለም ይባላል። ኸዋኒ ጁምዓ ቀን የምናየው ነገር አያስደስትም። ጁምዓ የምንመጣው 30 ወይንም 20 ደቂቃ ሲቀረው ነው። አንዳንዴ ኢማሙ ኹጥባ ከጀመረ በኋላ፣ አንዳንዴ ጀምሮ ግማሽ ከደረሰ በኋላ፣ አንዳንዴ ኹጥባው ካለቀ በኋላም እየተጣደፍን እንመጣለን። ግን ነብዩ አለይሂ ሰላቱ ወሰላም እንደዛ አይነት አህዋል ላለን ሰዎች ምክር ሲሰጡ ነብዩ ምን ይላሉ? ሐዲስ ኢማም ሙስሊም حديث أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم رأى في أصحابه تأخرا فقال لهم تقدموا فأتموا بي وليأتم بكم من بعدكم ولا يزال قوم يتأخرون حتى يؤخرهم الله. ነብዩ አለይሂ ሰላቱ ወሰላም ከለታት አንድ ቀን ለሰላት ማለት ነው ቆሞ ሳለ ሰሃቦቻቸው ማለት ነው ርቀው ከመጀመሪያ ሰፍ ማለት ነው ሱብሃንአላህ አዩአቸው። ነብዩ ምን አሉ አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም በኔም ማለት ነው ሰላታችሁን ሰሩ፣ ሰፉን ሙሉ ማለታቸው ነው። ከናንተ በኋላ የሚመጡትን እናንተን አይቶ ሰፍን ይምሉ። ግን መጨረሻ ላይ ምን ያለው ወላ የዛሉ ቀውሙን የተአኸሩን፣ ሰዎች የመጀመሪያው ሰፍ ሳይሞላ ማለት ነው እያዩ ኋላ አይቀሩም ማፈገፈጎም ኢላ የአላህ ስብሓነሁ ወተዓላ የኋላ ካረጋቸው በስተቀር እንጂ። ይሄ እንግዲህ ሰፍን አስመልክቶ የተናገሩት ነው። ከሰፍ ወደ ኋላ ስለቀሩ ብቻ ነብዩ አለይሂ ሰላቱ ወሰላም ለሰሃቦች የተናገሯት ቃል ናቸው። ታዲያ ጁምዓ ሰላትን 20 እና 30 ደቂቃ ሲቀረው ሁሌ ባህሪ አድርጎ ይዞ ማለት ነው ህይወቱን በዚህ ላይ ገነባ ሰው ከአላህ ምን ሊጠብቅ ነው?
እኔ አንዳንዴ የሚገርመኝ አላህ እኔንም እናንተንም ይቅር ይበለን። እኔና እናንተን ካልነበርንበት የፈጠረን አላህ፣ አብልቶ አጠጥቶ ያሌለንን የሰጠን አላህ፣ ብዙዎቹ ያኒ ሆስፒታል ማለት ነው ታሞ እየተኙ እኔና እናንተን ጤና ሰጥቶን በጤና እንድንሄድ ያደረገን አላህ፣ ብዙዎቹ ሰያኒ ማለት ነው በግፍ እስር ቤት ገብተው እኔና እናንተን በሰላም እችን ዱንያ እንዳፈለገን ሄደን ያሻም ቦታ ሄደን እንድንመለስ ያደረገን ጌታ፣ ውድ የተባሉ ማለት ነው ሰዓቶቻችንን ለሌላ ነገር ሰጥተን ትርፍና እዚህ ግባ የማይባለውን ሰዓት አላህ ከኛ እንዴት እንሰጠዋለን? እኔ አንዳንዴ የሚገርመን በህይወታችን በጣም ውድና ያሰብናቸው የምንጨነቅላቸው ነገር አላህ አግርቶ እንዲሰጠን እንፈልጋለን አይደል እንዴ? እኛ ግን ውድ የተባሉትን ነገር ለአላህ ሰጥተነዋል? ልንገራችሁ፣ 1 ሰዓትና 2 ሰዓት ኮላችንን ወይንም ስራችንን ትተን መተን ቀድመን መስጂድ መግባት ገብተን ኢባዳ ማድረጋችን የ2 ሰዓት ወይንም የ1 ሰዓት ስራ ማጣታችን ወይንም የሚቋረጥብን መስሎ ታየን እንደዋል ወላሂ አትሙ። ዛሬ ጁምዓ ነው። ጁምዓ እንደመሆኑ መጠን ቀናችንን በሰላዋት እየጀመረን እንደተለመደው አንድ መልእክት ደግሞ እናድርስ። ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ እና ሼር ያረጋችሁ ጀምሩ። እስልምና ለእውቀት ትልቅ ቦታ የሰጠ ዲን ነው። ለመጀመሪያ ጊዜ አላህ የፈጠረው ብዕርን ነው። ለመጀመሪያ ጊዜ ከሰዎች የተፈጠረው ነቢዩላህ አደም ናቸው። ወዓለመ አደም አልአስማእ፣ አደምን አላህ አሳወቀው። ለመጀመሪያ ጊዜ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣው መልእክት አንብብ ኢቅራ የሚል ነው። የመጀመሪያ እውቀትን በጁምዓ ቀን ብዙ ክልክል ነገሮች አሉ። ከነዛ ውስጥ 3ቱን ነግራችኋለሁ። እናንተ ደግሞ ኢንሻአላህ ሰምታችሁ ለመተግበርና ይህን መልእክት ለብዙ ሰው እንዲደርስ ሼር እና 3 ጊዜ ኮፒ ሊንክ በማድረግ የአጅሩ ተካፋይ ይሁኑ። በጁምዓ ቀን ክልክል የሆኑ 3 ተግባራት። አንደኛ፣ ኢማሙ ኹጥባ እያደረገ መናገር አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በጁምዓ ቀን ኢማሙ ኹጥባ እያደረገ የተናገረ መጽሐፍ እንደተሸከመ አህያ ነው። በሌላ ሐዲስ እንዲህ ብለዋል፣ ኢማሙ ኹጥባ እያደረገ ለጓደኛ ዝም በል ካልክ ከንቱ ንግግርን ተናገርክ። ሁለተኛ፣ በተቀመጡ ሰዎች ትከሻ በኩል በመሸጋገር መተላለፍ አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን ትከሻ እየተሻገረ ሲያልፍ ለተመለከቱት ሰው ተቀመጥ፣ ሰውን አስቸገርክ ብለውታል። በዚህ ተግባር ሰውን ማስቸገርና ኹጥባን የሚያዳምጥን ማዘናጋት ይፈጠራል። ሶስተኛ፣ 2 ሰዎችን በመለየት በመካከላቸው መቀመጥ አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ለጁምዓ ሰላት ገላውን ታጥቦ በጊዜ ወደ ጁምዓ የሄደ ከዛ በኋላ በሰዎች መካከል ሳይለይ አላህ የወሰነለትን የሰገደ በዕለቱና በሚቀጥለው ጁምዓ መካከል የሚፈጸሙ ጥቃቅን ኃጢአቶችን ይሰረዝለታል። የፕላስ ምልክቷን በመጫን የኸይር ተከታይ ይሁኑ። ውድ ወንድምና እህቶቼ፣ ይህ ኹጥባና ዳዕዋ በጣም ትምህርት ያለው ነው። እናንተስ ምን ተማራችሁ? ኮሜንት ላይ ጻፉልኝ። ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።